ሰላም የዩቲዩብ ተከታታዮቼ ይዤላችሁ የመጣሁትን ዛሬ ህልሞችና ፍቾቻቸውን ነው። እነዚህ ህልሞች በሱባኤ ልናያቸው የምንችላቸው ህልሞችና ፍቾቻቸውን ነው የምነግራችሁ ማለት ነው። ንስሐን በሚያመላክቱ ህልሞችና ፍቾቻቸው አንደኛ በሳሙና በውሃ ፊትና ሰውነትን ሙልጭ አርጎ መታጠብ። ይሄ የሚያመላክተው እግዚአብሔር በደልና ኃጢአትን ይቅር እንዳለ የሚያመላክት ነው። ሁለተኛ ደግሞ ሰውነትን በጭቃ ተለውሶ ማየት። ሰውነቱ በጭቃ ተለውሶ ያየ ሰው ይሄ የሚያመላክተው ኃጢአት ነው። ቶሎ ንስሐ መግባት ይኖርበታል ማለት ነው። ሶስተኛ ደግሞ ሰውነቱን ሲታጠብ ግማሹ ነጽቶ ግማሹ ቆሽሾ ያለመ ሰው ታጥቦ ሳይጨርስ ማለት ነው። ሙሉ በሙሉ ይሄ የሚያመላክተው ግማሽ ንስሐ ያልጨረሰው ደግሞ እንዳለም የሚያመላክተው ስለሆነ ሙሉ ንስሐውን ማድረግ እንደሚኖርበት የሚያመላክተው ነው። ልብሱ ቆሽሾ ያለመ ሰው ይሄ ደግሞ ኃጢአትን ነው የሚያመላክተው። ይሄም ንስሐ መግባት ይኖርበታል ማለት ነው። ልብሱን እናቱ ወይም ደግሞ የሚያውቃት ሴት ስታጥብለት ያየ ሰው እመቤታችን በጸሎት ኃጢአቱን አስተሰርያለታለች። ይሄንን ነው የሚያመላክተው። አምስተኛ ደግሞ ቆሻሻ ድሪቶ ለብሶ ልብሱም ቆሻሻ ተከምሮ የቆሸሸ ልብስም ተከምሮ ካየ ይሄ የሚያመላክተው በኃጢአት ላይ ኃጢአት እየጨመረ ከበፊቱ በደል አብዝቶ እየበደለ እንደሆነ የሚያመላክተው ነው። ይሄም ንስሐ መግባት ይኖርበታል ማለት ነው። ንስሐ ሲገባ ያየ ሰው ግን ይሄ የሚያመላክተው ሚስጥር ሊሰማ እንደሆነ የሚያመላክተው ነው። ሚስጥር ይሰማል ማለት ነው ንስሐ ሲገባ ያለመ ሰው። ይሄ ደግሞ በሁለተኛ ጸጋ የሚያመላክቱ ህልሞችና ፍቾች ነው የምነግራችሁ። ካባ ጋቢ ሲለብስ ያለመ ሰው ይሄ የሚያመላክተው ትልቅ ጸጋ እንደሚያገኝ የሚያመላክተው ነው። ይሄን ያለመ ሰው የራሱ ወይም ደግሞ ጺሙ የፀጉር ወይም ደግሞ የጺም ፀጉር ሲያድግ ያለመ ሰው ይሄም የጸጋ መብዛትን ነው የሚያመላክተው። አዲስ ልብስ ሲለብስ ያለመ ሰው ይሄ የሚያመላክተው አዲስ ጸጋ እንደሚያገኝ የሚያመላክተው ነው። በተቃራኒው ደግሞ ከልብስ ተራቁቶ ራቁት ሆኖ ያለመ ሰው ይሄ የሚያመላክተው ጸጋ ሲገፈፍ ነው። ጸጋ መገፈፍ ነው። ያው መጸለይ ነው የሚኖርበት ይሄን ያለመ ሰው። ጋቢው ሲወሰድበት ወይም ደግሞ ልብስ ሲያወልቅ ያለመ ሰው ይሄ የሚያመላክተው ጸጋው ሲገፈፍ ነው። ክብሩን ሊያጣ እንደሆነ ነው የሚያመላክተው። መጠንቀቅ መጸለይ ይኖርበታል ይሄን ያለመ ሰው። ሴት ልጅ ጋቢዋ ሲወሰድባት ካለመች የምትወደው ሰው ይሞታል እንደሚሞት የሚያመላክታት ነው። ልብስ ደግሞ ሲጠፋበት ያለመ ሰው ይሄ የሚያመላክተው በሆነ ፈተና ጸጋውን ሊያጣ እንደሆነ የሚነግረው ህልም ነው። ይሄ መጠንቀቅ ይኖርበታል ማለት ነው። በሆነ ፈተና ጸጋውን ሊያጣ እንደሆነ ነው የሚያመላክተው። ፀጉሩን ሲቆረጥ ወይም ደግሞ ሲያጥር ያለመ ሰው ጸጋው ከላዩ ላይ ሲነሳ ነው
የሚያመላክተውና ይሄ ያው ጥሩ አይደለም። ይሄንንም ያለመ ሰው ያው መጸለይ ይኖርበታል ማለት ነው። ፀጉሩ አምሮ ረዝሞ ያለመ ሰው ይሄ የሚያመላክተው ደግሞ በተቃራኒው ሲሳይ ነው፣ ጸጋ ነው። ፀጉሩ ያምሮ ያለመ ሰው፣ ረዝሞ ያለመ ሰው ጸጋ ነው፣ በጣም ቆንጆ ነው። ይሄም ደግሞ ሙሉ ሰውነቱን ደግሞ ፀጉር ሲሆን ያለመ ሰው ሙሉ ሰውነቱን ፀጉር ሆኖ ያለመ ሰው ይሄ ጸጋ እግዚአብሔር ሲከበው ነውና ይሄ በጣም ቆንጆ ነው። ልብሱን አውልቆ ሲተው ያለመ ሰው ጸጋ መጣልን ነው የሚያመላክተው። ይሄን መጠንቀቅ ይኖርበታል፣ መጸለይ ይኖርበታል። ጥሩ አይደለም። አዲስ ልብስ ወይም ደግሞ አዲስ ጋቢ ሲሰጠው ያለመ ሰው ያላሰበው ጸጋ እግዚአብሔር ያገኛል ማለት ነው። ይሄ በጣም ቆንጆ ነው። ልብሱን ደግሞ ሴት ስታወልቅበት ያለመ ሰው ይሄ የሚያመላክተው በጣም መጠንቀቅ ይኖርበታል። በዝሙት ጸጋውን ሊያጣ ነው። ሴትም ከሆነች ያለመችው እንደዛው በዝሙት ጸጋዋን ልታጣ እንደሆነ የሚያመላክታት ነውና መጠንቀቅ መጸለይ ይኖርበታል ማለት ነው። ይሄን ያለመ ሰው ሸሚዝ መልበስ ጸጋ ነው፣ በጣም ቆንጆ ነው። እርቃነ ስጋውን ሆኖ ደግሞ ያለመ ሰው ይሄ የሚያመላክተው ጸጋ ሲገፈፍ ነው። መጸለይ ይኖርበታል ይሄን ያለመ ሰው። በተጨማሪ ደግሞ ራቁቱን ሆኖ ያለመ ሰው ይሄ የሚያመላክተው በሽታ ነው፣ በሽታን ያመላክተዋል። ካፖርት ካባ ሲያወልቅ ያለመ ሰው ይሄ የሚያመላክተው ውርደትን ነው። ያው መጠንቀቅ ይኖርበታል ይሄንንም ያለመ ሰው። ካፖርት ካባ መደረብ ግን ያው በተቃራኒው ሹመት ነው፣ ከትልቅ ጸጋ ሊደርስ እንደሆነ የሚያመላክተው ነው። ይሄ በጣም ቆንጆ ነው። አጥር ማጠር ጸጋን ነው የሚያመላክተው። ይሄ በጣም ቆንጆ ነው። አጥር ማጠር ጸጋ ነው፣ በጣም ቆንጆ ነው። አጥር ሲፈርስ ማየት ግን ይሄ የሚያመላክተው ከቤተሰብ ሰው ይሞታል። ይሄን ነው የሚያመላክተው። ጸዓዳ ነጭ ልብስ መልበስ የሚያመላክተው ጸጋ እግዚአብሔር ነው። ይሄ በጣም ቆንጆ ነው። ጸጋ እግዚአብሔርን ያመላክታል። ነጭ ልብስ ለብሶ ያለመ ሰው በጣም ቆንጆ ነው። የሚያምር ሕፃን ልጅ ሁሌ ማየት ይሄ የሚያመላክተው መንፈስ ቅዱስ ነው፣ ሲሳይ ነው፣ በጣም ቆንጆ ነው። አዲስ መኪና ሲሰጠው ያለመ ሰው ከትልቅ ጸጋ ይደርሳል። እርግብ ስታርፍበት ያለመ ሰው መንፈስ ቅዱስ ነው፣ በጣም ቆንጆ ነው። እነዚህን ይመስላሉ ዛሬ ይዤላችሁ የመጣሁት። በሚቀጥለው ቪዲዮ ደግሞ በሞት ዙሪያ የሚታዩ እና በልጅ ዙሪያ የሚታዩ ህልሞችና ፍቾቻቸውን ይዤላችሁ እመጣለሁኝ። ለዚህ ቤት ግን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን አትርሱ። ሼር አድርጉ። የደወል ምልክቷን ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ